የ2026 የኪስ ቦርሳው የፕሬዝዳንት ትራምፕ ትልቅና ውብ ህግ በእርሶ ገቢ ላይ የሚያመጣው የፋይናንስ አብዮት። የ2026 ዓመተ ምህረት የፀሐይ ብርሃን ሲፈነጥቅ አብሮት ለብዙ አሜሪካውያን ሰራተኞች አንድ አስደሳች ዜና ይዞ ሊመጣ ይችላል። ይኸውም ወርሃዊ የደሞዝ ቼኮ ላይ የሚታየው ቁጥር መጠነኛም ቢሆን የማደግ ተስፋ ነው። ይህ ዝም ብሎ የተፈጠረ ተስፋ ሳይሆን በአሜሪካ የገቢዎች አገልግሎት IRS አዳዲስ የግብር እርከኖች ታክስ ብራኬትና በፕሬዝዳንት ዶናልድ ትራምፕ አስተዳደር የጸደቀውና ትልቁና ውብ ህግ ቢግ ቢዩቲፉል ቢል ተብሎ በሚጠራው አዲስ አዋጅ አማካኝነት የሚመጣ ለውጥ ነው። ነገር ግን ወደ ባንክ ለመሮጥ ከመቸኮሎ በፊት የኢኮኖሚ ባለሙያዎች ቆም ብለህ አስብ የሚል ማስጠንቀቂያን አላቸው። የዋጋ ግሽበት አሁንም የዚህን ጭማሪ ጣዕም ሊያጠፋው ይችላልና በዚህ ሰፊ የትንታኔ ጽሑፍ በ2026 የግብር ዘመን እርሶን የሚጠብቁትን ለውጦች፣ የትራምፕን አዲስ የጡረታ አካውንቶችና የዲጂታል ገንዘብ ሪፖርቶችን በዝርዝር እንመለከታለን። የግብር እርከኖች ሽግሽግ፣ የገንዘብ አዲስ ትርጉም። የአሜሪካ የገቢዎች አገልግሎት በጥቅምት ወር ለ2026 የግብር ዘመን የሚሆን አዲስ የፌዴራል የገቢ ግብር እርከኖችን ይፋ አድርጓል። ይህ ለውጥ በዘፈቀደ የተደረገ ሳይሆን በዋጋ ግሽበት ላይ ተመስርቶ የተቀመጠ ነው። ለውጡ ምን ይመስላል? ለሁለቱ ዝቅተኛ የግብር እርከኖች የገቢ ጣራ በ4 በመቶ ገደማ ከፍ እንዲል ተደርጓል። ለከፍተኛ እርከኖች ደግሞ ይህ ጭማሪ በ2.3 በመቶ ገደማ ነው። ይህ ማለት ምን ማለት ነው? በቀላሉ አማርኛ ወደ ከፍተኛው የግብር ተመን ታክስ ሬት ሳይሸጋገሩ በዝቅተኛው የግብር ተመን ውስጥ ሆነው ብዙ ገቢ ማግኘት ይችላሉ ማለት ነው። ገቢው ከ2025 ጋር ተመሳሳይ ከሆነ በ2026 በእጆ ላይ የሚገባው ገንዘብ ታክስ ሆም ፔ ሊጨምር ይችላል። የታክስ ፋውንዴሽን የፖሊሲ ትንታኔ ዳይሬክተር የሆኑት ጋሬት ዋትሰን እንደገለጹት ሰራተኞች በ2026 የሚያዩት ለውጥ በእነዚህ የIRS ማስተካከያዎች ብቻ የተወሰነ አይደለም። በፕሬዝዳንት ትራምፕ የጸደቀው አዲሱ ህግ የሚያመጣው የተቀናሽ ሂሳብ ለውጥ ዊዝሆልዲንግ ቼንጅ በዚህ ላይ ተደራርቦ የደሞዝ ቼኩን ገጽታ ይቀይረዋል። ትልቁና ውብ ህግ የትራምፕ የፋይናንስ ፊርማ ባለፈው ሐምሌ ወር የጸደቀው የፕሬዝዳንት ትራምፕ ህግ እንደ አውሮፓውያን አቆጣጠር በ2017 ተጀምሮ የነበረውን የግብር ቅናሽ በቋሚነት እንዲቀጥል አድርጓል። ነገር ግን ህጉ በዚህ ብቻ አላበቃም። የስታንዳርድ ዲዳክሽን ወይም ከመደበኛ ግብር ነፃ የሆነውን የገቢ መጠን ከፍ አድርጓል። የልጆች የግብር ክሬዲት ቻይልድ ታክስ ክሬዲት ጨምሯል። እንዲሁም በርካታ ጊዜያዊ የግብር እፎይታዎችንም አካቷል። በዚህ ህግ ውስጥ ከተካተቱትና ብዙዎችን ካስደሰቱት ነጥቦች መካከል ለአረጋውያን የሚሰጥ ልዩ የቦነስ ቅናሽ፣ የክልልና የአካባቢ ግብር ሳልት ተቀናሽ ማሻሻያ፣ በቲፕና በትርፍ ሰዓት ኦቨርታይም ገቢዎች ላይ የተደረገ የግብር ቅናሽ ይገኙበታል። ይህም በተለይ በምግብና መስተንግዶ ዘርፍ ለተሰማሩ ሰራተኞች እንዲሁም በትርፍ ሰዓት ለሚሰሩ የፋብሪካና የሕክምና ባለሙያዎች ትልቅ እፎይታ ነው። የ2025 ሚስጥር አብዛኞቹ የዚህ ህግ ለውጦች ለ2025 የግብር ዘመን ተፈጻሚ መሆን ቢጀምሩም IRS ለ2025 የሰራተኞች የተቀናሽ ሰንጠረዥ አላስተካከልም ነበር። ስለዚህ ብዙ ሰራተኞች በ2025 በየወሩ በሚያገኙት ደሞዝ ላይ ለውጥ አላዩም ይሆናል። ውጤቱስ? በ2026 መጀመሪያ ላይ የ2025ን ግብር ሲያቀርቡ ከመንግስት የሚመለስላቸው ገንዘብ ሪፈንድ ከወትሮ ከፍ ያለ ሊሆን እንደሚችል ባለሙያዎች ይተነብያሉ። የዋጋ ግሽበት ጥላ እውነታው ምንድነው? ምንም እንኳን የግብር ቅናሹና የእርከን ማስተካከያው በወረቀት ላይ የሚያጓጓ ቢሆንም የባይፓርቲዛን ፖሊሲ ሴንተር የግብር ፖሊሲ ዳይሬክተር አንድሪው ላውዝን እንደሚሉት አብዛኛው ሰራተኛ የሚያየው ለውጥ በየቼኩ ላይ የጥቂት ዶላሮች ጭማሪ ብቻ ሊሆን ይችላል። ችግሩ ያለው የግብር እርከን ማስተካከያው የተመሰረተው ባለፈው ዓመት የዋጋ ግሽበት ላይ መሆኑ ነው።
የሰራተኛ ስታቲክስ ቢሮ በታህሳስ ወር እንደገለጸው የሸማቾች ዋጋ መረጃ ጠቋሚ ሲፒአይ በኖቬምበር 2005 ከቀዳሚው ዓመት ጋር ሲነጻጸር በ2.7 በመቶ ጨምሯል። በሌላ አነጋገር መንግስት ከግብር የሚቀንስሎት ገንዘብ በገበያ ላይ በሸቀጦች ዋጋ ጭማሪ ተመልሶ ሊወጣ ይችላል። ሆኖም የቲፕና የትርፍ ሰዓት ታክስ ቅናሽን ለሚጠቀሙ ሰራተኞች ለውጡ ጉልህ ሊሆን ይችላል። የ2026 የግብር እርከኖች ቁጥሮች ምን ይላሉ? እስቲ የ2026ን የግብር እርከኖችን በዝርዝር እንመልከት። ይህ የግብር ስሌት የሚሰራው ከጠቅላላ ገቢው ላይ ተቀናሾችን ካነሱ በኋላ በሚቀረው ግብር የሚከፈልበት ገቢ ላይ ነው። ግብር የሚከፈልበት ገቢ ታክሴብል ኢንካም ላይ ነው። አንደኛ በትዳር ላይ ሆነው በጋራ ለሚያስገቡ ከ$0 እስከ $24800 10 በመቶ ግብር ይከፍላሉ። ከ24801 እስከ $10800 2480 ከፍለው ከ24800 በላይ ባለው ገቢ ላይ 12 በመቶ ይጨምራሉ። ይህ ትልቁ የህዝብ ቁጥር የሚገኝበት እርከን ሲሆን መጠነኛ እፎይታም ይታይበታል። ከ1081000 እስከ $211400 11600 ከፍለው ከ10800 በላይ ባለው ላይ 22 በመቶ ይከፍላሉ። የከፍተኛው እርከን $768701 በላይ የግብር መጠኑ 37 በመቶ ነው። ሁለተኛ ነጠላ ከፋዮች ሲንግል ፌለር ከ0 እስከ $12400 10 በመቶ ግብር አለው። ከ12401 እስከ $50400 1240 ከፍለው ከ12400 በላይ ባለው ላይ 12 በመቶ $50,401 እስከ $105,700 5800 ከፍለው ከ50,400 በላይ ባለው ላይ 22 በመቶ አለው። እነዚህ ሰፋ ያሉ እርከኖች ማለት ገቢው ትንሽ ቢጨምርም እንኳን ወዲያውኑ ወደ ከፍተኛ የግብር ተመን ለምሳሌ ከ12 በመቶ ወደ 22 በመቶ አይሸጋገሩም ማለት ነው። አዳዲስና አስገራሚ የለውጥ እርምጃዎች። የ2026 የግብር ዘመን ዝግጅት ከተለመደው የግብር ቅናሽ የዘለለ ነው። አይአርኤስ የትራምፕ አስተዳደር ይዘዋቸው የመጡ አዳዲስ አሰራሮች አሉ። አንደኛ የትራምፕ አካውንቶች ለልጆች የሚሆን አዲስ እድል። ይህም ምናልባትም ከአዲሱ ሕግ ትልቅና አዲስ ዜና ሊሆን ይችላል። ወላጆችና ሕጋዊ አሳዳጊዎች እድሜያቸው ከ18 ዓመት በታች ለሆኑና ሕጋዊ የሶሻል ሴኩሪቲ ቁጥር ኤስኤስኤን ላላቸው ልጆች የትራምፕ አካውንት የተሰኘ አዲስ የጡረታ ቁጠባ ሂሳብ መክፈት ይችላሉ። $1000 ስጦታ ከጃንዋሪ 1 2025 እስከ ዲሴምበር 31 2028 ባለው ጊዜ ውስጥ ለሚወለዱ አሜሪካዊ ዜግነት ላላቸው ህጻናት መንግስት $1000 የሙከራ ፕሮግራም ፓይለት ፕሮግራም መዋጮ ያደርጋል። ይህ ለወደፊቱ ትውልድ የፋይናንስ ደህንነት ትልቅ መሰረት ሊሆን ይችላል። ለበለጠ መረጃ ትራምፕ accounts.govን መጎብኘት ይችላሉ። ሁለተኛ የወረቀት ቼክ የመጨረሻዎቹ ቀናት የአሜሪካን የባንክ ሂሳብ ክፍያዎችን ማዘመን በሚለው የፕሬዝዳንቱ አስፈጻሚ ትዕዛዝ መሰረት አይአርኤስ የወረቀት ቼኮችን ፔፐር ቼክ ቀስ በቀስ እያስቀረ ነው። ግብር ከፋዮች የባንክ ሂሳብ ከሌላቸው እንዲከፍቱና ተመላሽ ገንዘባቸውን ሪፈንድ በቀጥታ በባንክ እንዲቀበሉ እየተገደዱ ነው። ይህ ፈጣንና ደህንነቱ የተጠበቀ መንገድ ነው። ሶስተኛ የዲጂታል ንብረቶች ክሪፕቶና ጊግ ኢኮኖሚ በኦንላይንና በትርፍ ጊዜ ላይ ለተሰማሩ ጥብቅ ቁጥጥር መጥቷል። ፎርም 1099 ኬን በኦንላይን ክፍያ መቀበያ አፕሊኬሽኖች እንደ ፔፓልና ቪልሞ በአመት $20,000 በላይ የተቀበሉና ከ200 በላይ ግብይቶችን ያደረጉ ሰዎች ይህ ፎርም ይደርሳቸዋል። ክሪፕቶ ከረንሲ ቢትኮይንና ስቴብል ኮይን ወይም ኤንኤፍቲኤስ የገዙ የሸጡ ወይም የተቀበሉ ሰዎች በሙሉ በቅጹ 1040 ላይ ያለውን የዲጂታል ንብረት ጥያቄ መመለስ ግዴታቸው ነው። ለአንዳንድ ሰዎች ከደላሎቻቸው ፎርም 1099 ዲኤ ሊደርሳቸው ይችላል። ለ2026 እንዴት ይዘጋጁ? የ2026 የግብር ዘመን ሲቃረብ ዝግጅት ማድረግ ምርጫ ሳይሆን ግዴታ እየሆነ ነው። አይአርኤስ ግብር ከፋዮች አሁን ወደ
irs.gov በመግባት ጌት ሬዲ የሚለውን ክፍል እንዲመለከቱ እያሳሰበ ነው። የኦንላይን አካውንት ይክፈቱ። የአይአርኤስ የግል ኦንላይን አካውንት 24/7 ክፍት ሲሆን የክፍያ ታሪኮን ለማየትና መረጃዎችን ለማስተካከል ይጠቅማል። ህጎቹን ይረዱ። በተለይ ትልቁና ውብ ህግ ያመጣቸውን አዳዲስ ተቀናሾችና ክሬዲቶችን ማወቅ የግብር ክፍያዎችን ሊቀንስ ወይም ተመላሽ ገንዘብን ሊጨምር ይችላል። ሶሻል ሲኪዩሪቲ በጥገኝነት ተላላፊነት ዲፔንዳንትስ ለምታስመዘግቧቸው ሰዎች ትክክለኛ የሶሻል ሲኪዩሪቲ ቁጥር ወይም አይቲኢን በጊዜው ማውጣት አለባቸው። በ2026 በዋጋ ግሽበትና በግብር ቅናሽ መካከል በሚደረገው የገመድ ጉተታ ውስጥ አሸናፊ ለመሆን መረጃ ኃይል ነው። የደሞዝ ቼክ ላይ የሚታየው ለውጥ ህይወቶን ባይቀይረውም እንደ ቲፕ ታክስ ቅናሽና የትራምፕ አካውንቶች አሉ አዳዲስ እድሎች ግን ብልህ ለሆነ ሰው የፋይናንስ ጨዋታውን የሚቀይሩ ካርዶችም ሊሆኑ ይችላሉ።